ሴቶች ደግሞ እየተረማጁቱ እውነቴን ሞኛቱ ነው አሁን ዮሐንስ አፈወርቅ ይላል ሲላክም ይላል ፀሐይ በሰማያ እንደምታበላ የሸጌቷ በቤት ውስጥ ለባሏ ነው ይላል ከንቅሶና ገበያ ሴት ሻል ብሎታና አበግሳፎ የሚለብስ አይደለም እነዚያ ማለት ለምን እንደዚያ ታደርጋላችሁ ባሎቻችሁን ጠብቃችሁ አትዙ እኮ መጽሐፍ የተናገረውን በእውነቱ ማለት እንግዲህ ያቆለ ባሎቻችሁ ቤታችሁ አልፈኩ እሻን ማለቅ ማብላት ግንባር አለመቋጥ ፊት ቋጣላ ግንባር ሸቃ ቱን የሚሉ መጽሐፍ ማለት ወንድ ልጅ የሚፈልገው ልዝዝ ምን ነው በቃ ያለቃቱ ነገር ዝም ብላችሁ ከላይ ከንዝናዛ ሲጋል ከምትሉ ካላስ ለወልጋል ብትኖር ይቻላል ማለት ነው በጣም ነው ማለት ነው ካራስ ነብር ጋር ብለሽ ዝናባት ባይጥል ሚወድ ካራስ ነብር ጋር ሚወድ ማን ይመስላል በቃ ብላ ካልሰማርሽም ካራስ ነብር ጋር ብትኖር ይሻላል ብለሽ ቀጥይ ስብከት አይቋለጥ ዝናብ ባይጥል ሚወድ የሚያፈስ ያለው ሰው ቀን ባይመሽ የሚወደው ለራዘምት ያለችው ነው ስለዚህ እንደዛ ስለሆነ አትነዛነዙ ነው ሌላው ደግሞ ባልና ሚስት እላስና አካል ናቸው ባል እላስ ነው ሚስት ደግሞ ምንድናት አካልና ክርስቶስ የቤተክርስቲያን ምንድን እላስ ነው አሁን ለአካላቱ የሚታመም ነው እላስ ነው አሁን ያልግብኝና እጃን ጥፍል መጥምጥ ቢይዘኝ እንግርፋታል እንግርፍ ሳጣ ምን ያመኛል እላሴን ያመኛል አይደል ባል ማለት የቤተሰቡን ህመም የሚሸከም አላችሁን አላችሁን ሚስት ደግሞ አካል ናት ማለት ደም የሚለጭለት ካስከኝ ከታሽ ነው ህይወቱ የምታስብለት ተመስገን አለውት ያሰማን በእውነት መንግስተ ሰማያትን ያወርስልን ግን እንዴ ነው ጾም ያው የሰው ልጅ ከሚበላ ቢጾም ይሻላል ይባላል ህፃን ልጅ አይጾም ለምን እንዴ እኛ እየጾምን እናንተ ለምን እንደማትጾሙት ስለሚርብሽ በጧት እየዋጥሽ ነው አይደል እኔ ግማቱ ውሃ ብቻ እንጠጣኝ መጾም ፈልጋለሁ ነይ ግቢ ናት ችግር የለም በዚህኛው በጅበናል ችግር የለም በጅበናል ኧረ በወደደችሽ ችግር የለም ኧረ በወደደችሽ እሰይ ከናትሽ በላይ እህትሽን ነው የምትወጂው ሰው በዚያለ አምሳል ሰው የተፈጠረ ሰው ስለሆነ ሰው አይጣላ ማን ጣላ እኔ አሁን ጣላው በመብረቅ ልታስመጪ ነው ዛሬ መብለቁ እኮ እግዚአብሔር ነው አጣጥ የሚገርም ነገር ደግሞ ሸቱ እኛ ልክ እንደነሱ ከላይ ወደታች ልንሰራ ይቀርና ላሊበላ ራሱ ፈራርሶ ማደስ እንኳን አልቻለም ለምን ይመስላል እነሱ ቅዱስ ስለነበሩ ከእግዚአብሔር ጋር በመነጋገር እኛ ግን ከእግዚአብሔር ጋር ብዙ ግንኙነት ስለሌለ መስራት ይቀርና ማደስ እንኳን አልቻለም ስለዚህ በዚህም ዘመን ግንኙነታችንን ከእግዚአብሔር ጋር ብናጠነክር እንደዛ አይነት ትልቅ ነገር መስራት እንችላለን ማለት ነው አው በጣም ለህዝቦች ደግሞ ለተሰበሰቡ ሁሉ እንትን የሚለው ደግሞ ስለ ቤተ ክርስቲያን ሲነገራችሁ ሁሌ ይላል እንደዚህ ስላላችሁ ብቻ እኮ ለሰማችሁ እኮ አይቆጠርም ግባል ምን ነው አስታጥቀን እንዲህ በደም ነው ማለት አራጀማው ህፃን ያለ ምን ነበር የምትፈልገው የምትመኘው ዶክተር ፓይለት ሐኪም ሹፌር ድሮ ማለት ነው አሁንስ ምን መሆን ነው የምትፈልገው ካለባበስ አይተህ እንትናትን አይ አለባበስ እስቲ አሁን ዝም ብለህ አራት ፈትነኛ አንተ ልጅ በእናትህ እንዴ በትክክል ምን መሆን ነው የምትፈልገው ሚናስ እግዚአብሔር ከፈቀደልኝ ሁለት ነገር ነው መሆን የምፈልገው ለኛው ፓትሪያርክ ጳጳስ መሆን እንደምፈልግ ይነገራል ዋው ብርሃን ጸዳል ተቀባመ ቤቴ በደመና ዙፋን ተቀምጣ ከፊቴ
ተሳክቶ ፊትሽን አይቼው የሌሊቱ ህልሜ የቀን ምኞቴ ነው የቀን ምኞቴ ነው። የት ነው የተማርከው? ራሴ እጄን እያንቀሳቀስኩ። በራስህ ነው የተማርከው? በራሴ። ኧረ በለው። የተወዳችሁ አሁን ለህፃን ሚናስ የተዘጋጁ ፎቶዎች አሉ። እነዚህን ፎቶዎች ለእናንተ ማሳያችኋለሁ። እነዚህን አለባበሶቻቸው ሀና አለ ናቸው። ከሀና ከለ የአንተ ምርጫ የትኛው ነው? የኔ ምርጫ አለ። ለምንድን ነው ለእኔ መረጥከው? እኔ የኃጢአት ልብስ መልበስ ደስ አይለኝም። ይሄ የኃጢአት ልብስ ነው እንዴ? እንዴ ነው ታዲያ? ከተማው በሙሉ በጣም ብዙ ሴቶች እኮ እንደዚህ ይለብሳሉ። አይ እንትን ለመሆን አስበው ነው። ምን መንገድ ላይ የዌልካም ምንጣፍ እንዲነጠፍላቸው አይናቸውን የማይቀቡት ነገር የለ። የፈረስ ጭራ ጸጉራቸው ላይ ያረጋሉ። ስሙ ምን መሰለህ? ነገር እንዴ ነፃውን አትጨናነቅ። ኧረ አልጨናነቅም። ምን አባት ሴቶቻውን ያመጡት ፋሽን ዊግ የሚባል ነገር አለ። ከዛ በኋላ እንደዚህ ያረጉታል። እሺ ድፍት ካሉ በቃ መለጣው ነው ቁጭ ነው። እሺ ከሁለቱ ከጥቁሩና ከነጩ አለባበስ የትኛው ነው ያንተ ምርጫ? ወይ የመድኃኒዓለም ያለ ይሄ እምብርትና ማሳየት እኮ ትልቅ ብልግና እኮ ነው። ያውቃሉ። ትምህርት ቤት ራሱ ሁሌም ምርጫቸውን እያሳዩ አይኔን ጨፍኜ ነው የምማረው። ትምህርት ቤት? አዎ እንደዚህ ዞር ስለሚሉ ሲጽፉ ምንም ችግር የለውም። መምህራን ናቸው? አዎ መምህራን ናቸው። ሰው የተፈጠረው ከዝንጀሮ ነው ሲባል ሰምተህ ታውቃለህ? ይህ በጣም ትልቅ ስህተት ነው። ትምህርት ቤት እኮ መማሪያ መጽሐፍ ላይ ያለ ነገር ነው። ለመሰለ እነሱ መንፈሳዊ ንቁ አይደሉም። እሺ ድሮ ዝንጀሮ ነበር ከተባለ ለምን መጽሐፍ ቅዱስ ላይ ያጻፍ? እፎአለሁ። ኧረ ፈተና ነው የመጣብኝ ዛሬ። እኔ እኮ ሐሳቤን ግዕዝ እኮ እንድታውቅ ብዬ እኮ ነው። እግዚአብሔር ይባርከኝ። እፎአለሁ ከማለት እንዴት ነው ማለት ነው? እሺ ከዛ እኔ ምንድን ነው የምለው? ነግረኝ ራሱ ከባድ ነው፣ ረጅም ነው። እስቲ ቀስ ብለህ በለው። ይዤዋለሁ። እግዚአብሔር ይሰባህ አምላከ አበዊነ። ምን ማለት ነው ሚናስ ማለት? ታማኝ እግዚአብሔር አገልጋይ ማለት ነው። አንተ ኢትዮጵያን በተለይ የምትወዳት ለምንድን ነው? ኢትዮጵያ ማለት ረቂቅ ሚስጥር የሆነች ሀገር ናት እና ኢትዮጵያ ብዙ ነገስታት ሲያስተዳድሯት የነበሩ ብዙ ቅዱሳን ነገስታት የነበሯት ሀገር ናት። ለምሳሌ አጼ ካሌብ ታሪካቸውን ታውቃለህ? አላውቅም። ንገር። እንዴ አግኝቼ ነው። አጼ ገብረ መስቀልን ታውቃለህ? ታውቃለህ አትበል፣ ዝም ብለህ አውራ በእናትህ አታስፎግረኝ። ማንም አያውቅም፣ እነሱም አያውቁም። እኔም ብቻ ነው የምታሳጣኝ። ታውቃላችሁ? አጼ ገብረ መስቀል ማለት የቅዱስ ያሬድን ስዕል አይተህ ታውቃለህ? እግሩን በጦር ተወግቶ ማለት ነው። አዎ እሱ የወጋው ንጉስ እሱ ነው። እሺ እና ደግሞ አጼ ገብረ መስቀል ክፉ ነው እንዳትለኝ። አረ እግሩን ሲወጋው በተመስጦ ስለሆነ ነው እንጂ በክፋት አይደለም። ወድቆበት ነው። ወድቆበት ሳይሆን አይደለም ዘላበት። አንተ አውራ፣ እኔ ይኸውልህ አታስገባኝ። እኔ ዝም ብለህ አውራ። ታዲያ ማን ግባ አለ? አንተ እድል አትስጠኝ። አጼ ገብረ መስቀል የአጼ ካሌብ ልጅ ናቸው። አጼ ካሌብ ናገራን በሚባል ቦታ ሂደው ክርስቲያኖችን ሲያስር ሲገድል የነበረን ሰው እግዚአብሔር ኃይል ድል አድርገው ክርስቲያኖችን ያረጋጉ ነፃ ያወጡ አባት ናቸው። ካሸነፉ በኋላ የመን በሚባል ቦታ ወታደሮቻቸውን አፈር ያዙ አሏቸው። እሺ ግማሾቹ እሺ ብለው የንጉሳቸው ትእዛዝ ስለሆነ ያዙ። ግማሾቹ ደግሞ ሳይዙ ይቀራሉ። ሀገራቸው ኢትዮጵያ ሲደርሱ አጼ ካሌብ እንግዲህ ወታደሮቼ አፈራችሁን እዩት እና ልመርቃችሁ አሏቸው። ሲያዩት ወርቅ ሆኗል። ከዛ በኋላ እግዚአብሔር ስላደረገልኝ እኔ ዓለምን ንቄያለሁ በማለት ወደ ገዳም ገቡ። ንግስናውን ትተው ንግስናውን ለልጃቸው ለገብረ መስቀል ሰጥተው ማለት ነው። እና ባጭሩ ምን ለማለት ፈልጌ ነው፣ ኢትዮጵያ አፈርን ወደ ወርቅነት በጸሎት መቀየር የሚችሉ ብዙ ቅዱሳን ነገስታት አሏት ለማለት ፈልጌ ነው። ወይስ አንድ ጥያቄ ልጠይቅ። ቤት የሚሰራው ከታች ወደ ላይ ነው ወይስ ከላይ ወደ ታች? ከታች ወደ ላይ። ነገር ግን እኛ አባቶች ከላይ ወደ ታች ሰርተው አሳይተው ነው። ተዘጋጅ። እሺ እግዚአብሔር አሁን እንደምታስበው ሞኝ አምላክ አይደለም። እኔ ሞኝ ነው ብዬ አስቤያለሁ።
እኔ ሞኝ ነው አላልኩም አልወጣኝም ቀጥታ አጣምጣኝሽ እና እግዚአብሔር ሳንጸልይም ያደርግልናል ነገር ግን ያቅሻት አጋንንት ይመጣና አእምሯችን ውስጥ ያለ ከዛ በኋላ እያያው ስንል ነው ገባነው ነገር አሁን አንተ ያልከው ብንጸልይ ቢያንስ አጋንንትን ያሸሽልናል ነው አይደል ጸሎት አዎ እኔ ደግሞ ተመልካቻችን የተሳሳተ ግንዛቤ እንዳይኖራቸው አንዳንድ ሰው ምን ይመስለዋል የሚጸልይ ሰሞን የሚጾም ሰሞን እሱ ቤተክርስቲያን የሚሄድ ሰሞን እግዚአብሔር ከሱ ጋር ያለ ይመስለዋል ከዛ ልክ የበደለ ሰሞን ኃጢያት የሰራ ሰሞን ከቤተክርስቲያን የራቀ ሰሞን ደግሞ እግዚአብሔር የተለየው ይመስለዋል እኔ ርኩስ ነኝ እንዴት ቤቱ ሄዳለሁ እንዴት መቅደሱን ረግጣለሁ እንዴት ታቦት ሸኛለሁ ይላል ይሄ ማለት እግዚአብሔርን ካለማወቅ የሚመነጭ ነው እግዚአብሔር እንደው ካሉት ይልቅ ለጠፉት በጎቹ የሚራራ ለበደሉት እጅግ በጣም ቅርብ መጀመሪያም ደግሞ ወደ ቤተክርስቲያን በመንሄድበት በመንጸልይበት በመንመላለስበት ጊዜ ስለሚገባን ነው እንዴ ተገብቶን ነው የምንሄደው ቤቱ ምንገባው ምንወጣው አይደለም አይደል ልክ ኃጢያት ስንሰራ አልሄድም ማለት ድሮ ይገባኝ ነበር እንደማለት ነው አቋርጠኝ እኮ እሺ ይቅርታ ቀጥል ካልጸለይ ሃይማኖታችን አንደኛ እየዛለ ይመጣል እየዛለ ይመጣል ከዛ በኋላ መቼም መጸለይ ስናቆም ደግሞ እንክዳለን ከካድን ደግሞ ሰማያዊት የሆነችውን የክርስቶስ መንግስትን ደግሞ አንወርስም በቀኙም አንቆም እሺ መንግስተ ሰማያት እንዲገባ ሰው ምን ማድረግ ነው ያለበት ለመግባት የተዘጋጁ 10 መንገዶች አሉ ትእዛዝ ማለት ነው እንዴ በጣም ይገርም ደግሞ ከ10ዎቹ መካከል 5ቱን ራሱ ብታጎድል አትገባም ያሟላውት ስንት ይሆን ጌታ ምንድናቸው መንገዶቹ እናትና አባትን አክብር 1 አትስረቅ 2 አትግደል 3 በሐሰት አትመስክር 5ኛ ከአምላክ ከእግዚአብሔር ውጪ ሌላ አምላክ አታምልክ አይበቃም እንዴ አይ 5 በጉሮሮ 5 በመጻፍ ይዬ ነው ማለት 5 በጉሮሮ ነገርኩ እሺ 5 ደግሞ አንተ በመጻፍ ታነባለህ ማለት